ለምን የጨለመ ይመስላችኋል? አሁን ነገ ለምን የሚነጋ ይመስላችኋል? ቅድም እንዳልኳችሁ ለመብላት፣ ለመጠጣት፣ ለመማር፣ ለመኳር፣ ለመዳር፣ ለማግባት፣ ለመውለድ አይደለም። እና ለምንድነው እግዚአብሔር ቀን የጨመረው? እና እግዚአብሔር ለምንድነው ፀሐይ የሚያወጣው? እና እግዚአብሔር ለምንድነው ጨረቃን የሚያመላልሰው? ታዲያ እግዚአብሔር እድሜ የሰጠን ዘመን የለወጠልን ለምንድነው ያላችሁኝ እንደሆነ የእግዚአብሔር ቃል እንዲህ ይላል፣ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ለምን ይጠብቀናል? ስለሚወደን። ለምንድነው ቀን የሰጠሽ? ነገን እንድትማሪበት አይደለም፣ እሱ አንድ ነገር። በዋናነት ግን ንስሐ እንድንገባ። ነገ የሚኖረው ለምንድነው? እቅዳችን ንስሐ ብቻ እንዲሆን ወዶ ስለናንተ ይታገሳል። ለምን? ሁሉ ወደ ንስሐ እንዲገቡ። እንደውም የእግዚአብሔር ቃል አስደናቂ ይናገራል። እንዲህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። በየቦታው በቤንች ሸኮ፣ ሚዛ፣ አዲስ አበባ፣ በዓለም ሁሉ በየቦታው እግዚአብሔርን ያለማወቅን ወራት። እግዚአብሔርን ማወቅ የሚረጋገጠው በንስሐ ሕይወት ውስጥ በመኖር ቢያንስ ንስሐ መግባትን መፈለግ ማሰብ እዚህ ጉባኤ ይጠበቃል። አንደኛ። ሁለተኛው ኃጢአትን መተው። ከዚህ ምሽት ጀምሮ ቢያንስ በደልን፣ ቢያንስ ኃጢአትን፣ እንደው ትልልቁን አይደለም ትንንሹን እንኳን መቀነስ ያቅታል። እግዚአብሔር አትስሩ እኮ አላለም፣ አትስረቁ እኮ ነው ያለው። እግዚአብሔር እኮ አታግቡ አላለም፣ አታመንዝሩ እኮ ነው ያለው። ወዳጄ እግዚአብሔር ከባድ ትእዛዝ ያዘዘን መሰላችሁ? እጅግ ቀላል ትእዛዛት እኮ ነው ያው ብለኛ የሚጠቁም መተው፣ ትንሽ መተው። አሁን የት ነሽ ትባይ እዚህ ቦታ ነኝ ማለት ማን ያስገድዳል? መዋሸት ሰው አለማንሳትን አይቻልም።